ሰላም ጤና ይስጥልን ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላም ለእናንተ ይሁን። ከግራኝ አህመድ እስከ አብይ አህመድ ከዩዲት ጉዲት እስከ አዳነች አቤቤ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማጥፋት ሄዱበትና እየተጓዙበት ያለውን ሴራ በወፍ በረር የምንቃኝበት ዝግጅት ነው። ግራኝ መሐመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከምድሪቷ ጨርሶ ለማጥፋት የተነሳው በአፄ ልብነ ድንግል ዘመነ መንግስት ነበር። ግራኝ መሐመድ ምታ ነጋሪት ክተት ሰራዊት ብሎ ከሀገሪቷ ምስራቃዊ ክፍል በመነሳት በሀገሪቷ ላይ ጅሃድ አወጀ። ከቱርክ እስላማዊ መንግስት ጀምሮ በሌሎች የአረብ አገሮች በገንዘብ በዘመናዊ የጦር መሳሪያና በሰራዊትም ጭምር እገዛ እየተደረገለት ነበር። የዚያ ጦርነት ዋና ዓላማ ኢትዮጵያን የእስላም ሀገር አድርጎ ለአረብ ሀገሮች አሳልፎ መስጠት ነበር። ግራኝ መሐመድ ባካሄደው የ15 ዓመት ጦርነት አያሌ ገዳማትና አድባራት በእሳት ተቃጥለው ወደ አመድነት ተለውጠዋል። የብራና ቅዱሳት መጻሕፍትና ከወርቅ ከብር የተሰሩ ንዋያተ ቅዱሳት ወድመዋል፣ የተቀሩትም ተዘርፈዋል። የቤተ ክርስቲያኗ ሊቃውንትና ምእመናን ለሃይማኖታቸውና ለሀገራቸው እንደ ፋሲካ በግ አንገታቸው እየተገዘገዘም ታርደዋል። ከሞት የተረፉት ደግሞ ታቦታቸውን ይዘው በረሃ ለበረሃም ተንከራተዋል። ብዙዎች በሰይፍ ተገደው እንዲሰልሙ ተደርጓል። ከዚህም የተነሳ የአረብ ታሪክ ጸሐፊዎች የኢትዮጵያ ሕዝብ ሙሉ በሙሉ ሰለመ ብለው እስከ መጻፍም ደርሰው ነበር። አፄ ልብነ ድንግል የክርስትና ሃይማኖቶችንና ሀገራቸውን ለማትረፍ 12 ዓመት ሙሉ ያለ እረፍት ታግለዋል። ልጃቸውን ጭምር በጦርነት እንደገበሩም ተነግሯል። ማረፊያ እንዳጣች ወፍ ከቦታ ቦታም ተንከራተዋል። የሚልሱትና የሚቀምሱትም አጥተው አድነው እስከ መብላት ደርሰዋል። በመጨረሻም በነገሱ በ31 ዓመት አረፉ። አርፈው ትግራይ ደብረ ዳሞ አቡነ አረጋዊ ገዳም ተቀበሩ። ከዚህ በኋላ ልጃቸው አፄ ገላውዲዮስ ነገሰ። በእርሱ ዘመን 600 የፖርቱጋል ወታደሮች ለእርዳታ ወደ ኢትዮጵያ መጡ። የእነርሱ መምጣት ከጀርባው ያዘለው ሌላ ነገር ማለትም ኢትዮጵያን የካቶሊክ ሀገር የማድረግ ዓላማ ቢኖረውም በጦርነቱ የራሳቸውን አስተዋጽኦ አድርገዋል። ያም ሆነ ይህ የፖርቱጋሎቹ ከመጡ በኋላ ግራኝ መሐመድ ተገደለ። ከግራኝ ሞት በኋላ እስላሞቹ እየተዳከሙ በሜዳቸው ድሉ የክርስቲያኖች ሆነ። የተቃጠሉ ገዳማትና አድባራትም እንደገና መሰራታቸው ተነገረ። ለግራኝ አህመድ ይህንን ካለን ስለ ዩዲት ጉዲት ጥቂት እናነሳሳ። በ9ኛው ምዕተ ዓመት 852 ዓመተ ምህረት ገደማ ዩዲት የተባለችው የጌዲዮን ልጅ ንግስት ዘሯ ከፍላሻ ውስጥ በመሆኑ ፋላሾችን ይዛ ተነሳች። በላስታ የሚኖሩ የክርስቲያን ሃይማኖት ተከታይና የቡግና ባላባት በዩዲት ውበትና ኃይለኝነት ስለተማረከ ሃይማኖቱን ለውጦ አገባት። በዚያ ምክንያት ተጨማሪ ኃይል ለማግኘት ቻለች። በዚህ ዘመን በአክሱም ዙፋን ላይ የተቀመጠው የንጉስ ድግናዣን ልጅ አንበሳ ውድም ነበረ። አንበሳ ውድም አባቱ ሲሞት ገና የ12 ዓመት ልጅ ቢሆንም የንግስና ስልጣኑን ያዘ። ዩዲትም ንጉሱ ገና ሕፃን ስለሆነ የእሷን ጥቃት የመቋቋም ኃይል ሊያሰባስብ እንደማይችል በመገመት አጋጣሚውን ተጠቅማ ልትዋጋው አሰበችም። በዚያን ጊዜ አክሱም የእስልምና ሃይማኖት ለማስፋፋት በሚደረገው ጥረት የተነሳ ጠረፎቿ በወረወረችው በቀይ ባህር የነበራትን የበላይነት ያጣችበት ወቅት ነበረ። ይህቺ የክርስትና ባላጋራ የሆነች ንግስት ፋላሻዎች የሆኑትን ሁሉ በአንድነት አሰባስባና አስተባብራ የአክሱም ንጉስ አንበሳ ውድምን ለመዋጋት ተነሳች። ከላስታም ሰሜንና ወልቃይት የተሰበሰቡትን ፈላሾችና ሌሎችም ቀስቅሳና አስፈራርታ በማስነሳት ብዙ ሰራዊት እየመራች ወደ አክሱም ዘመተች። ወደ አክሱም በምትጓዝበት ጊዜ ያለፈችበትን ስፍራ ሁሉ ሰራዊቷ ይመዘብርና ያጠፋ ነበር። አብዛኞቹ አብያተ ክርስቲያናትና ሌሎችም ውድ የሆኑ የባህል ቅርሶችም የተቃጠሉበትና የወደሙበት በዩዲት ጭካኔ የተሞላበት ወረራ ነበር። ብዙ ጊዜ አምረውና ደምቀው ግርማ ሞገስ የነበራቸው አብያተ ክርስቲያናትና ሐውልቶች ጭራሽ ከውድመት ሌላ ለታሪክ ምስክርነት በእሳት ጋይተው ፍርስራሻቸው ብቻ የሚታየው ብዙ ነበሩ። ብዙ ክርስቲያኖች ሲጨፈጨፉና የቀሩትንም በታላቅ አደጋና ስጋት ተውጠው የመከራ ዘመናት አሳልፈዋል። የዩዲት ፍላጎት የክርስትና ሃይማኖትን አጥፍታ የአይሁድን እምነት ለማስፈን ነበረ። ይህም በስፋት ይካሄድ የነበረው ጭፍጨፋ ለመቋቋም የተነሳቸው በስጋት ላይ ወድቀው የነበሩት የአክሱም መሳፍንትና መኳንንት ፋታና ጊዜ አግኝተው መልሰው ለማጥቃት እስኪችሉ ድረስ ሕፃኑን ንጉስ ይዘው ሸዋ
ውስጥ ወደሚገኘው ወደ መንዝ ሸሹ። መንዝ የተመረጠበት ዋናው ምክንያትም የመልክዓ ምድሩ አቀማመጥ ገደላማና ዋሻ በመሆኑ ጠላት ስለማይደፍረው ገፍቶም ቢመጣም ለመከላከል አመቺ በመሆኑ ነበረ። ዮዲት የክርስትና ሃይማኖት አጥፍታ የፈላሻን ሃይማኖት በሰፊው እንዲሰበክና እንዲስፋፋ ስለፈለገች አክሱም ህዝቦች የተገነባውና 2000 ዓመት ያህል አብቦ የቆየውን ታሪካዊ ስራዎችን ማፈራረሷን ተያያዛቸው። አብያተ ክርስቲያናትን ማቃጠልና ካህናትን መግደል የዕለት ስራዋ ሆነ። በተለያዩ አጋጣሚዎች ከተረፉትና እስካሁን ድረስም ካሉት ጥቂቶች በስተቀር ሐውልቶችን፣ ውብ የሆኑ የሥነ ጥበብ ቅርሶችንም አፈራርሳለች። አብያተ ክርስቲያናትንም አቃጥላለች። የክርስትና ሃይማኖት ተከታይ ተራው ህዝብና ቄሶችም ተሰየፉ። የመንግስት ዘርነት የነበራቸው የመሳፍንት ልጆችም መንግስቱን እንዳይነቀንቁና እንዳይሸፍቱ ህዝቡንም እንዳያስነሱ ተብሎ ወደ ደብረ ዳሞ ተራራ እየተወሰዱ በስር እንዲቀጡ ይደረግ ነበር። በቆየው ስርዓት በዚህ ገዳም ውስጥ የመሳፍንት ልጆች በቁም እስረኝነት እየተጠበቁ ይቆዩና ንጉሱ ሲሞት ከመሳፍንቱ ውስጥ ህዝቡ እየመረጠው ይነግስ ነበር። በዚህ ምክንያት የተሰበሰቡትን 400 የሚሆኑ የመሳፍንት ልጆች በጅምላ አሳረደቻቸው። ዮዲት በፈጸመችው ጭካኔ ስራና ከፍተኛ ጥራት የተነሳ ተግባሯና ክፋቷን የሚገልጹ የተለያዩ ቅጥያ ስሞችም ተሰጥቷታል። በትግራይ ህዝብ ጉዲት ወይም ጉደኛ፣ በአፋር ህዝብ ጋጽዋ አሊያም አስፈሪ አውሬ በመባል ስትታወቅ፣ በአማራ ህዝብ ደግሞ እሳቱ ወይም የምታቃጥል ብለዋታል። ዮዲት ሕፃኑን ንጉሥ አንበሳ ውድምን በመንዝ የመደበቁን ዜና በሰማች ጊዜ ኃይሉን ሰብሮ እሱን ማርኮ እንዲያመጣ ጦር ልካ ነበር። ነገር ግን የላከችው ሰራዊት በመሸነፉ ሐሳቧ ሳይሰምር ቀረ። ስለዚህ አንበሳ ውድምና ተከታዮቹን አጥፍታ እርካታ ለማግኘት በማሰብ ራሷ ሰራዊቷን እየመራች ወደ መንዝ ዘመተች። አንበሳ ውድምና ተከታዮቹ ግን ለማጥቃት ይበልጥ አስቸጋሪ ወደ ሆነውና እዚያ ሸዋ ውስጥ ወደሚገኘው ወደ መርሃቤቴ ሸሹ። ዮዲትም በዚሁ ሳትገታ ልትከታተለው ሞክራ ነበር። ይሁን እንጂ ከመሬቱ አቀማመጥ አስቸጋሪነት ሌላ የንጉሱ ወታደሮች የመንዝና የመራቤቴ ህዝብ በየጊዜው ያደረሱባት የነበረው ጥቃት አንድ ላይ ተዳምረው ስላዳከማት ዓላማዋ ሳይሳካላት ወደ ሰሜን ኢትዮጵያ እንደገና እንድትመለስ ተገደደች። ከዚህ በኋላም ለ13 ዓመታት ስትገዛ ቆየች። ይህቺ ጨካኝ ንግስት አብዛኞቹ የኢትዮጵያ ቅርሶች ያጠፋችበትን የ40 ዓመታት ዕድሜ ገዝታ ማክተሚያ ላይ የአብርሃ ወአጽባሃን ቤተክርስቲያንን አቃጥላ በምትመለስበት ጊዜ እግዚአብሔር መንገዷን አሳስቶ እንዲነፍስ ከሚባለው ቦታ ከፍተኛና አስፈሪ አውሎ ነፋስ አስነስቶ ወርውሮ አደካውህ ከሚባል ቦታ ላይ እንደ ጣላትና በዚሁ ምክንያት እንደሞተች ብዙ ሊቃውንት ይናገራሉ። መቃብሯም ከውቅሮ ከተማ በታች በሚገኘው አድካዋ አጠገብ የድንጋይ ምልክት ተቀምጦበትም ይገኛል። ይህ አሁን እኛ ያለንበት ዘመን የግራኝ መሐመድና የዮዲት ጉዲት ዘመን ተመልሶ መጣ እንዴ የሚያሰኝ ብቻ ሳይሆን ከዚያም የላቀ ግፍ እየተፈጸመ የሚገኝበት ዘመን ነው። ምክንያቱም ዘመኑ አብያተ ክርስቲያናትን ማቃጠልና ምዕመናንን እንደ ከብት ማረድ እጅግ በጣም የቀለለበት ዘመን መሆኑን ብዙሃኑ ይናገራሉ። ይህም ባለፉት 50 ዓመታት በገሃድ ታይቷል። የኢትዮጵያ ሕዝብ በቋንቋ በሃይማኖት ለይተው ለብዙ ዘመን ለመግዛት ያለሙ ፖለቲከኞች ያመጡብን ጣጣ ሀገሪቷን ዋጋ እያስከፈላት ነው ብለው የሚያምኑም አልጠፉም። ዜጎች በገዛ ሀገራቸው በሰላም ወጥቶ በሰላም መግባት ከማይችልበት ደረጃም ተደርሷል። ስለ ግራኝ አህመድና ዮዲት ጉዲት ይህንን ያክል ካነሳሳን አሁን ደግሞ የዘመናችንን ግራኝ አህመድ አብይ አህመድና የዘመናችን ዮዲት ጉዲት አዳነች አቤቤን የሃይማኖትና የማንነት ተኮር ጭፍጨፋን እንመልከትም። ይህ አሁን ያለንበት ዘመን የግራኝ መሐመድና የዮዲት ጉዲት ዘመን ተመልሶ መጣ እንዴ የሚያሰይ ብቻ ሳይሆን ከዚያም የላቀ ግፍ እየተፈጸመበት የሚገኝበት ዘመን ነው። ምክንያቱም ዘመኑ አብያተ ክርስቲያናትን ማቃጠልና ምዕመናን እንደ ከብት ማረድ እጅግ በጣም የቀለለበት ዘመን መሆኑን ብዙሃኑ ይናገራሉ። ይህም ባለፉት 50 ዓመታት በገሃድ ታይቷል። የኢትዮጵያ ሕዝብ በቋንቋና በሃይማኖት ለይተው ለብዙ ዘመን ለመግዛት ያለሙ ፖለቲከኞች ያመጡብን ጣጣ ሀገሪቷ ዋጋ እያስከፈላት ነው ብለው የሚያምኑም አልጠፉም። ዜጎች በገዛ ሀገራቸው በሰላም ወጥቶ በሰላም መግባት ከማይቻልበት ደረጃም ተደርሷል።
የከፍተኛ ትምህርት ተቋሞቻችን ጭምር ወጣቶች የሚታረዱባቸው የሰው ቄራ መሆናቸውም ታይቷል። በአርሲ በባሌና በሐረርጌ አብያተ ክርስቲያናት እየተቃጠሉ ምዕመናን እየታረዱም ቆይተዋል። አሁንም እንደቀጠለ ይገኛል። የኦርቶዶክሳውያን መኖሪያ ቤትና የንግድ ድርጅቶች ተለይተው እየተዘረፉም እየተቃጠሉም ነው። የጅጅጋው ጥቃት በሐዋሳ ዙሪያ እንደተደገመም አሁን ደግሞ ኦሮሚያ ብለው በከለሉት ክልል በአስከፊ ሁኔታም እንደተቀጣጠለ ይገኛል። ይህ ሰሞኑን የነደደው እሳት በቤተ ክርስቲያን ላይ የለኮሰው የዘመናችን ግራኝ አህመድ አብይ አህመድ ስለመሆኑ ማንም የሚጠራጠር የለም። ባለፉት 5 አስርተ ዓመታት በአርሲና በባሌ ምዕመናን በሃይማኖታቸው ምክንያት እንደ ከብት ታርደዋል። እስከ ሕይወታቸውም ወደ ገደል የተጣሉም ነበሩ። በምዕራብ ሐረርጌም በአሰቦት ገዳም መነኮሳትም ታርደዋል። በጅማ አጋሮ በበሻሻ አብይ አህመድ በተወለደበት መንደር ደግሞ የአቡነ ገብረ መንፈስ ቅዱስን በዓል በማክበር ላይ የነበሩ ካህናትና ምዕመናን በገጀራም ተጨፍጭፈዋል። ይህም ብቻ ሳይሆን ባለፉት 50 ዓመታት ከመላው ኢትዮጵያ ሲፈናቀሉ ከነበሩት በአብዛኛው ኦርቶዶክሳውያን እንደነበሩም ጥናቶች ያመላክታሉ። ውድ አድማጭ ተመልካቾቻችን ጥንት ግራኝ መሐመድ ብቻውን እንዳልነበረ ሁሉ አብይ አህመድም ብቻውን አይደለም። ከዚያም ጋር የአረብ ሀገሮች እንደነበሩ፣ ከዚህም ጋር ከውስጥ ከአዳነች አቤቤ እስከ ሽመልስ አብዲሳ፣ ከውጪ ከአሜሪካ እስከ አረብ የእርሱ ቀኝ እጆች ናቸው። የአንድን ዘር ሃይማኖትን ለማጥፋት ፓኬጅ ቀርጾ ከላይ እስከ ታች ባለስልጣናቶችን ገዝቶ እያስጨረሰ የሚገኝ የአንድ ሀገር መሪ ነው። የዚህ ዘመን ዩዲት ጉዲትን ወይዘሮ አዳነች አቤቤን እንመልከት። ከትውልድ መንደሯ ድረስ ዘልቀንም አማራ ኦርቶዶክሱን ለማጥፋት የሄደችበትን ርቀትም የምናስቃኛችሁ ይሆናል። ውድ አድማጭ ተመልካቾቻችን ዝግጅታችን እየተከታተላችሁ ስለሆነም እያመሰገንን እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩም እንጋብዛለን። በኦሮሚያ ክልል የሰላም እጦት ከመጣ ብዙ ዓመታት ተቆጥረዋል። በዚያም ክልል ቁጥሩ ቀላል ያልሆነም የአማራው ማህበረሰብ ሀገር ቆርቁሮ ሀገር አቅንቶ ይኖር ነበረ። ወትሮንም የአማራ ሕዝብ ከየትኛውም ብሔር ብሔረሰብ ጋር ተዋርዶ ተከባብሮ መኖር ይችልበትም ነበር። በዘመነ ኢህአዴግ አንድ የአቶ መለስ ዜናዊ ቀኝ እጅ የሆነው መርዛማው ደራሲ ተብሎ የሚጠራው አቶ ተስፋዬ ገብረአብ የተባለ ሰው የቡርቃ ዝምታ የተሰኘ መጽሐፍ ጽፎ ነበር። በመጽሐፍ ውስጥ የአኖሌው ታሪክ በሚል ጽሑፍ ውስጥ የሐሰት ትርክት ጠምቆ የኦሮሞ ሕዝብ ለአማራው ከፍተኛ ጥላቻ እንዲያደርበት መጣሩ በከፊልም ቢሆን ተሳክቶለታል ማለት ይቻላል። ከዚህ ጊዜ አንስቶ ኦሮሚያ ክልል ለሚኖረው አማራም ስቃዩ ቀን ከቀን እየባሰ መጣ። ከ2004 ዓ.ም መጨረሻ ጀምሮ አማራው ላይ በዚህ ክልል ለአይን የሚሰቀጥጡ ለጆሮ የሚከብዱ ግፎችም መፈጸም ተጀመሩ። የሰው ልጅ ብልት በአደባባይ ተቆረጠ። እናት ጽንሷ ተቋርጦ ወጣ። በርካታ ቤተክርስቲያን ተቃጠሉ። ሰዎች አማራ ብቻ ስለሆኑ በጅምላ ተገደሉ። በየጊዜው መንገድ ላይ መኪና ሲጓዙ አማራው ተለይቶ ታግቶ ተወስዶ ይገደላል። እነኚህ ኦሮሚያ ክልል በአማራ ሕዝብ ላይ ከተፈጸሙ ግፎች ኢምንቶቹ ናቸው። የአርሲውን የዘር ተኮር ጭፍጨፋና የሃይማኖት ማጥፋት ሴራም እንመልከት። ኦሮሚያ ክልል በስፋት የአማራው ማህበረሰብ ከሚኖርበት አንዱ አርሲ ዞን ነው። ብልጽግና መራሽ መንግስት ከመጣ ላለፉት 8 ዓመታት በማንነቱና በሃይማኖቱ ብቻ ከ20189 በላይ ንጹሃን ዜጎች ያለ ስራቸውና ግብራቸው በግፍ ተገድለዋል። ይህም ቁጥር ለሚዲያ ስራ በጥናት የደረስንበት አሃዝ እንጂ ከዚህም ብዙ እጥፍ ሊሆን እንደሚችል ምንም ጥርጥር የለውም። ታፍነው ያልወጡ ደብዛቸው የጠፉ መረጃዎች ቤት ይቁጠራቸው። ይህ ሁሉ ግፍና ሰቆቃ እነ ሽመልስ አብዲሳና አዳነች አቤቤ አደራጅተው ወደ ጫካው በሰደዷቸው ገዳይ ቡድን ነው የተፈጸመው። የዚህ ገዳይ ቡድን የመጀመሪያዎቹ ፕሮፖዝ አድራጊዎች ሽመልስ አብዲሳና ጓዶቹ ሲሆኑ ወይዘሮ አዳነች አቤቤ ያኔ የሁለተኛ ክፍል መምህር ወይም ቲታኤ የነበራት ብቁ ያልሆነች አናሳ መምህርት ነበረች። በእርግጥ ስትማርም ትምህርት እንደማይገባትና ብዙ ጊዜ ተስፋ ቆርጣ ትምህርቷን ለማቋረጥ ብትገደድም አባቷ አቶ አቤቤ መላ ያጡምና እንዳታቋርጪ መላ ከኔ አይጠፋም እያለ ይቆጣት ነበር። መለኛው አቤቤ እንዲህ እንደሚላትም አብረዋት የተማሩና አብሮ አደጎቿ ይናገራሉ። እናም ወይዘሮ አዳነች አቤቤ 10ኛ ክፍል ስትደርስ በለስ አልቀናትም። ማትሪክ ፈተና በጠረባ ዘሮ ጣላት። መለኛው አቶ አቤቤም ከመለኞች ቤት ወደ ሌላኛው መለኛ ቤት መመላለሱን ተያያዙት። ከዚያም በግል ኮሌጅ እንድትማር አደረገ። በኋላ ወይዘሮ አዳነች ቲታኤዋን ጭና የሁለተኛ ክፍል መምህር ሆናም ተቀጠረች። ቀጥሎም ብዙም ሳትቆይ የትምህርት ደረጃዋን በምን እንዳሳደገችው ሳይታወቅ አርሲ ዞን መርቲ ወረዳ አቦምሳ ከተማ ሃይስኩል መምህር ሆነች ሲባልም
ሰው ሁሉ ደነገጠ። የሀገሬው ሰው አበቤ መለኛው ይመቸው አሉ። ተደገመ። አሁንም እምብዛም ሳትቆይ ትዕንግርት በሚመስል መልኩ የናዝሬት አሊያም የአዳማ ከንቲባ ሆነች። የአበቤ ሩጫ ሰርቷል አሉ። አሁንም ተደገመ። አሁንም እምብዛም ሳትቆይ ትዕንግርት በሚመስል መልኩ የናዝሬት ወይም የአዳማ ከንቲባ ሆነች አሉ። የሀገሬው ሰው አሁንም የአበቤ ሩጫ ሰርቷል አሉ። ተሰለሰ። ጉድበል ጎንደር የአማርኛ መምህር ከወለጋ መጣ እንዲሉ ነገሩን ሙስናን የሚበሉ ካቢኔዎችን አጋለጠች ገለመሌ በሚል ውሃ በማያነሳ ምክንያት የአዲስ አበባ ዋና ከንቲባ ሆነች። የአበቤ ጉዳይ ሰምሯል አሉ። አሁንም የአገሬው ሰው። በነገራችን ላይ ወይዘሮ አዳነች አቤቤ የተወለደችው አርሲ አሰኮ ወረዳ ጨፌ ቀበሌ በምትባል ገጠራማ ስፍራ ሲሆን ቤተሰቦቿ ወደዚያ ስፍራ የሄዱት ከሰላሌ ፍቼ በመነሳት ነበረ። ከዚህም በኋላም ከቀንደኛው መሪያቸው አብይ አህመድና ከሽመልስ አብዲሳ ጋር ጥብቅ ቁርኝት በማድረግ ታሪካዊ ጠላቶቻችን ብለው በሐሰት ትርክት የሚያስቡትን በኦሮሚያ ክልል የሚኖረውን አማራ ኦርቶዶክስን ለማጥፋት ከውጥኑ እነ ሽመልስ አብዲሳ የጀመሩትን በኦነግ ሸኔ ስም ገዳይና ዘራፊ ቡድን ፕሮጀክት ተቀላቀለች። ወይዘሮ አዳነች አቤቤ በተለይም በትውልድ ስፍራዋ አርሲ አሰኮ ወረዳን ተዘውረው ዘንድ ከመሪዋ ጀባ ተባላት። ወረዳው ላይ እንደ ሮቦት የምታንቀሳቀሳቸው አሻንጉሊት አመራሮች መደበች። አቶ ገቢ ገልቹ የወረዳው አስተዳደር፣ አቶ አባቡ አሊያም አቡ አብደላ የወረዳው የፖሊስ አዛዥ፣ አቶ መሐመድ ሐጂ የወረዳው ምክትል አዛዥ፣ አቶ ግርማ ታምሩ የወረዳው የብልጽግና ፓርቲ ኃላፊ፣ አቶ አህመድ ሁሴን የወረዳው የሰላምና ሚሊሻ ኃላፊ፣ አቶ አባይ ከበደ የወረዳው መረጃና ደህንነት አድርጋ እንዲመደቡ በእጃዙር ሰራች። እነኚህ ሰዎች በወዳቸው ወደቁ፣ በአስተሳሰባቸው የሞቱ፣ በሰውነታቸው ረከሱ፣ በአማራ ጥላቻ ናውዘው አእምሯቸው የታወረ ናቸው። የትምህርት ደረጃቸውን ብንመለከት ከአቶ አባይ ከበደ ውጪ ከአራተኛ እስከ 8ኛ ክፍል የዘለለ ውጤት የሌላቸው በፎርጅ ዶክመንት የታጨቁ ናቸው። የአዳነች አቤቤ አምሳዮችና ቅጥረኞችም ናቸው። የአዳነች አቤቤ ሹፌር አቶ ገቢ ገልቹ ስልጣን ላይ ከወጣ ጀምሮ አንድ ጊዜም አልወረደም። ምክንያቱም የምትፈልገውን አዛው በየጊዜው በሚሊዮን ገንዘብ ይላክለታል። በነገራችን ላይ የአርሲ ዞን አስተዳደር አቶ ኢብራሂም ከድር ይህንን ጉዳይ ሰምቶ ለእኔ ለምን አልደረሰኝም ብሎ እንደበሰጨው ከቅርብ ሰዎቹ ከውስጥ አፈትልኮ የወጣው መረጃ አመላክቷል። ሌላኛው ገረድ አቶ አባቡ ወይም አቡ አብደላ ነው። ይህ ሰው ደግሞ የአራተኛ ክፍል ተማሪ ሲሆን ሆዱን የሚወድ ለአማራው ያለው ጥላቻ ወደር የለውም። የሆነ ችግር ከተፈጠረ መርጦ በየጊዜው የአማራን ማህበረሰብ ላይ ነው ጦሩን የሚያዘምተው። በየወቅቱ የአማራው ማህበረሰብ ስብሰባ በመጥራት በዚህ አካባቢ ሸኔ አለ ራሳችሁን ጠብቁ በማለት የሚደሰኩራት ዲስኩር ራሳቸው አደራጅተው የለቀቁት ገዳይ ቡድን ነው። በነገራችን ላይ ያቶ አባቡ ወይም አቡ አብደላ በቅርብ ጋብቻቸውን የፈጸሙት ሚስቱ ሴና ዘሪሁን እነ ሽመልስ አብዲሳና አዳነች አቤቤ አደራጅተው ወደ ጫካ ከሰደዷቸውና በአመራርነት ስትሰራ የቆየች ነበረች። አቶ ገቢ ገልቹና አቶ አባቡ አቡ አብደላ ከየቀበሌው አስገድደው በሚዘርፉትና ከአዳነች አቤቤ ከሚላክላቸው ገንዘብ ሰብስበው ናዝሬት ላይ ሁለቱም የተንጣለለ ህንፃ ገንብተዋል። ሌላ ዘረፋውን ሙስናውን እንተወው። እኚህ በአማራ ጥላቻ የታወሩ ሰዎች የተለያዩ ክብረ በዓላት ሲከበሩ አረንጓዴ፣ ቢጫ፣ ቀይ ባንዲራ እንዳይሰቀል ባህላዊ ጭፈራዎች እንዳይኖሩ ሰራዊታቸውን አዝምተው ንጹሃን ዜጎችን ያስገርፋሉ፣ ያስራሉ። ክሳቸውም ጽንፈኛው ፋኖ ብለው በዶሴያቸው ይዘው ይመጣሉ። ከአዳነች አቤቤ ቢሮ የሚታዘዙትን መልእክት የሚያደርሳቸው የአዳነች አቤቤ ቃል አቀባይ የሆነው የራሷ የስጋ ወንድም አቶ ዘውዴ ይባላል። አብዛኛውን የአዲስ አበባን ክፍለ ከተማዎች የሚመሩት የእርሷ ዘመዶች ናቸው። አዳነች አቤቤ የዚህን ወረዳ ህዝብ ልትሸውደው የሄደችበት ርቀት ከብዙ ዓመታት በፊት ለወረዳው አስፋልት አሰራለው፣ ሃይስኩል አሰራለው ብላ በጀት ከመንግስት አስበጅታም ለወረዳው አመራሮች ጥቂት ፐርሰንት ቆረስ አድርጋላቸው ቀርጠፍ አድርጋ በልታለች። ከዚያ በኋላም በተለያዩ መድረኮች ህዝቡ ጥያቄ አነሳ። አሁን ይጀምራል አሁን ሲሉ ህዝቡን ለበርካታ ዓመታት ዋሹት። ከዚህም በተጨማሪ አቶ ገቢ ገልቹ ይሰራላችኋል ብሎ ከየቀበሌው በሚሊዮን የሰበሰበውን ገንዘብ ደብዛውን አጠፋ። ዘንድሮ ነገሮች ሊቀየሩ ሲሆን አስፋልቱ ለአማራው በትራንስፖርት ሲጓዝ ለመታገቻ፣ ሃይስኩሉም ጽንፈኛ
ጽንፈኛው ብለው በጅምላ ሊያጉሩበት መስራት ጀምረው ተዉት። በእነ ሽመልስ አብዲሳና አዳነች አቤቤ የተደራጀው የጫካው ገዳይ ቡድን ሲደራጅ በየወረዳው ወጣቱን ሰብስበው በተለይም የባጃጅ ሹፌሮች፣ የሞተር ሳይክል ሹፌሮችን ከጫካ ሆናችሁ በሚሊዮን ማግኘት ትችላላችሁ፣ ሕይወታችሁ ቀይራል በማለት ስራቸውን የጀመሩት ይህንን ሲያደርጉ ሰዎችን መርጠው ሚስጥር እንዳይባክንባቸው ነበር። ወዲያው እገታዎችና በአማራው ኦርቶዶክሱ ላይ ግፎች መፈጸማቸው በረታ። ምክንያቱም ማንነትና ሃይማኖትን አጥፋ የተባለ ስኳድ ነበረና። ከዚህ በኋላ ሰላም ጠፋ። ወረዶች ከአቅማችን በላይ ነው ብለው ለዞን ሪፖርት አድርጉ ተባሉ። ዞኑ ደግሞ ለክልሉ ሪፖርት አድርጉ የሚል የይምሰል ትዕዛዝ አቶ ሽመልስ አብዲሳ ከመሪያቸው አብይ አህመድ ትዕዛዝ ተቀብሎ ትዕዛዝ አወረደ። ልብ በሉ፣ ይህ ሁሉ ሲደረግ የተገደለው፣ የታገተው፣ የተዘረፈው፣ ሃይማኖቱ የጠፋው፣ አማርኛ አታውሩ ኦሮምኛ ተናገሩ የተባለው አማራ ኦርቶዶክሱ ነው። ቀጥሎም እነ ሽመልስ አብዲሳ ለፌዴራል መንግስት የመከላከያ ኃይል ወደ ክልሉ እንዲያስገባልን ጠይቀናል ብለው መግለጫ እንዲሰጡ ከመሪያቸው አብይ አህመድ ትዕዛዝ ተሰጣቸው። ዘግይቶ ቢሆንም ጥቂት ኃይል በጥቂት ወረዳዎች አስገባና ካምፕ ላይ አስቀመጠው። መከላከያው ካምፕ ላይ ተኩስ ሲከፈትበት መከላከያ እንዳትተኩስ የሚል ከላይ ትዕዛዝ ይወርድለታል። ይህ የድሃ ልጅ ትርፉ አብይ አህመድ ከየክልሉ አፍሶ ያመጣውን መከላከያ ተብዬው በየሜዳው እንደዋዛ መቅረት ነው። ዜጎች በጠራራ ፀሐይ ታግተው ሲወሰዱ፣ ንብረታቸው ሲዘረፍ፣ ቤተክርስቲያን ሲቃጠል መከላከያ ተብዬው የአገዛዙ ሰራዊት ከካምፕ ንቅንቅ እንዳይልም